ሰባል የዛን ቀን የኔ ልደት ቀን አብራችሁ እንዳደራችሁ ሙሉ ነገር ነው ያውቃል። እዩል ያማል እንደ አንተን እንደዚህ ነገር አደረኩም ያልኩ ነው። ከኔ ጋር ጻብ ነው የምፈልገው። እዩል ምንድነው ያኔ ማሰብ ነበረብህ። ብልግና ነው። እኔ አላረኩም እንደዚህ ነገር እግዚአብሔር ከቤት ውጭ አሳድረኝ ምን ሆነሃል እኮ እንደዚህ ነገር ዝም ብለህ በቃ አንተ ተረጋግተህ እኮ ዝም ብለህ ምንም ነው መጎዳት የለባትም። እየሰማኸው ያዝመች ማለት ነው። በጣም መጥፎ ነው አይደለም። ስማኝ እዩል እኔ እንደዚህ አላረኩም ነው። ልጅ በረከት ነው ጸጋ ነው። ምን ሆነሃል ብልግና እንደሆነ ሳትጠናኑ ወይ እዚህ ቦታ ላይ ሐሳባችሁ ስለወደታችሁ ሳታስቡ ይሄን ነገር ማድረግራት በራስ ብልግና ሳምሪ እምሬ ነው። ይኸውልሽ ቡቼ ስማኝ እኔ ስማኝ ህመም ላይ ነኝ እያመመኝ ነው። በጣም ብዙ ነገር እየሆንኩ ነው። ያስረገስከኝ አንተ ያስረገስከኝ ቡቼ እኔ እኮ ደስተኛ ነኝ ግን አንተ በህልምሽ ነው ያስረገስኩሽ። ችግር ያገባሽ እንዴ? በህልም የሚባል ነገር አለ እንዴ? የዛኔ ቤትሽ ነው ያስገባውሽ። አላስገባኝ ስለመሸ ቤት ደውልላችሁ እኮ በነጋታው እኮ እናንተ ልክ አልነበረችም እና የዛን ቀንም ነው አፌ ቁርጥ ይላል። ንገርልኝ እዩሪ የምር ቤቷ ድረስ ነው ያስገባው ያለው። ሰዎች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ጠፍቻለሁ አውቃለሁ። በአንዳንድ ነገሮች ትንሽ የሆነ ነገር አጋጥሞኝ ነበር፣ በዛ ነው የጠፋሁት። አሁን መጥቼ ይላችኋለሁ። እንዴት ናችሁ? አለው እግዚአብሔር ይመስገን እኔ ደህና ነኝ። ያው አሁን የሚሰማው የሚታየው ነገር ትንሽ አስጨናቂ ነው። አስጨናቂ ነገር አለ። እህት ወንድሞቻችን ያሉበት ቦታ ጥሩ ነገር አይደለም የሚሰማው እና ያው በጸሎት ምናምን ነገር እናስባችኋለን። ያው ይደብራል በጣም። ከዛ አይነት ነገር እግዚአብሔር ያውጣችሁ እንጸልይላችኋለን። እና ያው ጠፍቻለሁ ሰሞኑን እዩና ቡቼን ጠርቻችኋለሁ፣ ፈልጋችኋለሁ ብያችኋለሁ። ደብሮኛል በጣም ከፍቶኛል። በምን አይነት ነገር እንደምገልጽላችሁ እንዴት እንደምናግራችሁ አላውቅም። የተፈጠረው ነገር ከባድ ነው እኔ ላይ እና በምን አይነት ነገር ለነዩ እንደምነግራቸው ለእናንተም እንዴት እንደማስረዳ አላውቅም። ያው እና ዛሬ የመጣውበት መንገድ ያው እናንተም ደስ ይላችኋል ብዬ አስባለሁ። እኔ በጣም ደስ ብሎኝ ነው የመጣሁት። እንትኑም ቢዞ ደስ ይለኝ ነበር። የአልትራሳውንድ ውጤት ቤቢን ይዣለሁ፣ እርጉዝ ነኝ እና የዛን ውጤት ይዤ ብመጣ ደስ ይለኝ ነበር። በጣም ደስ ብሎኛል እና እዩንና ቡቼን ጠርቻቸዋለሁ። ይሄን ደስታዬን ለነሱ ልነግራቸው ለሱም ልነግረው ለልጅ አባት ልነግረው በጣም ቸኩያለሁ። አሁን ከሐኪም ቤት እንደመጣው ውጤቴን አይቼ እንደመጣው ነው ወደዚህ ካሜራ ይዤ የመጣሁትና እነሱም ደውዬላቸው እዚህ አካባቢ ነው ብለውኛል። እነሱን እየጠበቅኳቸው ነውና እስከምነግራቸው ድረስ በጣም ጫንቆኛል። እንዴት ብዬ እንደምነግራቸው ምን አይነት ስሜት እንደሚሰማቸው እሱን ማየት እፈልጋለሁ። ምክንያቱም እኔ በጣም ደስ ብሎኛል። እሱ አልወፈርኩባቸውም ደግሞ ትንሽ ወዲና ና ሳያቸው ገና 3 ወር ከ15 ቀኔ ነው እና ሲጋፋ ወዲ እናንተ ጋር ይደርሳል እና በጣም ደስተኛ ነኝ። ደግሞ ወንድ ልጅ ነው ተብያለሁ። የምፈልገው እሱ ነበረ። ብቻ እንዴት ደስ ይላል ማርገዝ፣ ደስ ይላል በጣም ስሜቱ፣ የእናትነት ስሜት ካሁኑ እየተሰማኝ ነው። በጣም ደስ ብሎኛል። በጣም እንዴት ሳምሪ እንዴት ከማ ምናምን እንዳትሉኝ በቃ አርግዣለሁ። አባቱም ይመጣል፣ ለሱም እነግረዋለሁ። የሱን ደስታ ምንም ነገር ማየት እፈልጋለሁ። ቆየው ከጠራዋቸው እዩንም ቡቼንም ዛሬ ነው የመጀመሪያ እኔ ያላቅም ነበር። ያው ሴት ልጅ ስትሆኑ ያው ምናያቸው ነገሮች አሉ አይደለ? በየወራቶች ሲቀር ምናምን ነገር ያስጨንቃቸዋልና በዛ ነገር ተጨንቄ ነው ወደ ሕክምና ቦታ የሄድኩት። ዛሬ ነው ደስታዬን የነገሩኝ። እንዳረገዝኩ ተነግሮኝ ነው የመጣሁት እና ያው ብዙ ነገር እንደሚያስፈልግ ታውቃላችሁ። እናቶችም ያው ሴት እህቶቼ ታውቃላችሁ። ሴት ልጅ ስትሆኑ ስታረግዙ ምን እንደሚያስፈልጋችሁ ከዛም በኋላ ለልጅ ምን እንደሚያስፈልግ ታውቃላችሁና ቅድሚያ ዝግጅት እንዲያረግ ለአባቱ ልነግረው ነው የመጣሁት። ያው ማርገዜንም አያውቅም፣ እሱንም እነግረዋለሁ። እኔም ብዙ የሚያስፈልጉኝ ነገሮች አሉ። በየወሩ ክትትል አለ፣ በየወሩ የሚወሰድ መድኃኒት አለ። ብዙ ነገር ነው እየነገሩኝና ዛሬ እሱንም ነገር እነግረዋለሁ። ያው ብዙም ራሴንም መጠበቅ አለብኝ። በጣም ጠንከር ማለት አለበት አባቱ። እኔን ሚስቱንም መንከባከብ አለበት ልጁን። ያው እንደዛ ማለት ነውና ያንን ነገር እነግረዋለሁ። ብዙ ነገር አለ ለልጅ የሚያስፈልግ ነገር፣ ለልጁ የሚያስፈልገው ነገር አለ። እሱንም እነግረዋለሁ። ጽፌለሁ ለልጅ የሚያስፈልገው ነገር፣ ለኔ የሚያስፈልገኝ ነገር በቃ ሁሉንም ነገር ማለት ነውና እሱን ነገር እነግረዋለሁ።
ያለውን ነገር አብረን እናያለን። ይከብዳል በጣም እርግዝና የሆነ ስሜት አለው፣ ህመም አለው። በቃ ማይቻል ህመም ብቻሽን በቀላል ያላቅ የሆነ ያቅለሻልሻል። ምግብ መብላት አልቻልኩም። በቃ በሰው ፊት ነው ቦሚት የሚመጣው ምናምን እና በጣም ከባድ ነው። እንዴት ነው እርግዝና? እኔ እንጃ። የመጀመሪያ ደስ ብሎኛል ማርገዜ። ምኑንም እችለዋለሁና ያው ሰው ፊት መቅረብ በጣም አስቸጋሪ ነው። አሁን የሆነ ነገር ላይ መቻችሁ ይችላል ወይ የምበሉት ነገር ሽታ የሆነ ነገር አሁን ብድግ ብዬ ነው የምሄደው። ወደ ላይ ነው የሚለኝ ምንም ነገር ሽታ ሽቶ ምናምን ደግሞ ጭራሽ ምግብ ደግሞ ጭራሽ ጨጓራ እየተቀበለልኝ አይደለምና እንደዚህ ከባድ አይመስለኝም ነበር። እኔ በቃ ደስ ይለኛል በቃ ባረግዝ ምናምን እል ነበር፣ ግን ከባድ ነው በጣም። የመጀመሪያ ጊዜ ያለው ነገር በጣም ከባድ ነው። እኔ አልመሰለኝም ነበር ያረጋስኩኝና ዛሬ እንዳጋጣሚ ሄጄ ነው ራሴን ቼክአፕ ለማድረግ ያው አንዳንድ ነገሮችም ሲቀርብኝ እሱን ለማየት ምናምን ነገር ቤኩበት ነው ይሄንን ነገር ያወቅኩትና በጣም ከባድ ነው እና ደስ ብሎኛል። በጣም ነው ደስ ያለኝ። ህመሜን ጨጓሬ አዩ እንዴት ነህ? አለለ ሳም ወይ እንዴት ዳር አማኑ አለለ ቆያችሁ አረፈጥናል እንደው ታራኒ ከጠራችሁ ማሽ ነው ካሜራማን ይመስክር። አርፋጅ ነኝ ግን አንቺ ስለሆንሽ ነው የፈጠርነው። ሰላም ቤተሰቦች እንዴት ናችሁ? እንበላ ኧረ በለው እንዴ በቤት ሳናስፈቅድ ሰላም አንበል። ኧረ መፍታችሁ ነው ይሄ የእናንተ ቤት ነው እንደፈለጋችሁ። የኔ ቤት ማለት ነው። ትንሽ ቆየው ወደ እንትንም ከመጣው ኧረ ወደ ውጭ ሀገር ያላችሁ እህት ወንድሞቻችን ትንሽ ደስ የማይል ነገር እየተሰማ ነው። እግዚአብሔርም አላ የሚርዳችሁ ሰላማችሁን ይስጣችሁ ፈጣሪ ለማለት ነው። ደስ የማይል ነገር እየተሰማ ነው። ዓለማችን እየጠዘች ነው። ደስ አይልም። ብቻ እግዚአብሔር ጽናቱን ያምጣላችሁ። ጸሎት ማድረግ ነው እንግዲህ። በሰላም ለቤታችሁ ያውቃችሁ ኢትዮጵያውያን፣ ሌላም ሀገር ሁሉም በቃ የተለየ ማን ዘር ምን መርጦ የለም። ሰላም ሁኑልኝ። እግዚአብሔር ሰላሙን ያወርድላችሁ። አሜን አሜን። እና እንዴት ናችሁ? እኔም ቀደም ብዬ ገልጬላችኋለሁ። አምሮብሻል። ኧረ እንዴት አምሮብኝ። እንዴት ናችሁ? እሺ ምን ነው የምትሻሻው አንተ? ለዚህ አመጣ ምንድነው ደዋላ የምትሻሻው? ለዚህ አመጣ ከዚህ በላይ እንዴት ናችሁ? ደህና ነሽ? አለልኝ። ጠፋችሁ። አንተ ጭራሽ ስልክ አታነሳም። ጠብቅ። ኧረ እኔ ስልኬ እኔ ጋር አልነበረም። በሰሞኑ ብዙ ሰው የደወለልኝ ነበር። ስልኬ ያነሳው 300 ሺህ ብር ተዘርፈን ማለት እንዴት 300 ሺህ ማን ነው የዘርፋው? ተጫውቶብህ ማን ነው? እንደዚህ አይነት ነገር አለ እንዴ? ብታጀራ የደከመች ሴት ነች እኮ በየሰስ አለ እንደዚህ አይነት ነገር። ኧረ በጣም ቻተ። ለዛ ነው የጠፋነው። ሚዲያ ላይም ቤተሰቦች እየጠፋችሁ። አዎ ጠፍታችኋል በጣም። ሰማሽ? ኧረ እኔ አልሰማሁም። ድንገት እና አልተመለሳላችሁ? እየሞከርን ነው በእንትን በኩል በህግም ህግዞታል ኬዙ። አይ በቃ በዛ መሞከር ነው እንግዲህ። እና እንዴት ናችሁ? እሺ እንደርሳም ያምሮብሻል አለን ወዲያው ፈልጊያችሁ ነው ታችሁ ነው ወፈረች አማረባት አጎጥ ማለት ለለብዬ እሺ እና እንደምስ ቡጬ ቀልድ ካይጠገበ ማለት ፈልጊያችሁ ነው የጠራሁት ሁለታችሁንም አዩንም አንተንም። ለምንድን ነው አትሉም? እንዲያደነግጡ ነው ይስፈልጋችሁ። ለምን ችግር አለ? የሚያስደነግጠን ትፈልጊናለሽ? ደነገጥን። 300 ሺህ ብር እስካሁን ደንግጠናል እኮ ለዚህ እስካሁን አልነገርንም። ጥሩ እንትን አይታየባችሁ። የምራችሁ ነው ግን አደንዝዝ ምናምን ይባላል። ማርያምን እየገለግን መስኩሽ ጌታን በል። እሺ እንዴት ነው? ማን ነው የሰደባችሁ? ሴት ነች በቃ ሴት ናት። ምንድን ናት እሷ? እንዴት ሴቶች እንደዚህ ያጆርባሪ ነው? አረ እኔ ዛሬ ሰማሁት። ደግሞ ትልቅ ሴት መሆኗ እኮ ነው ነው ግራ የገባኝ። እንዴት ከእናንተ ጋር እንዴት ስለ በምን አይነት ነገር ተገናኝታችሁ? እቃ አመጣላችኋለሁ ብላ ነው የሰለችው እኮ። ለምንድን ነው መልመለስ ያልቻለችው? አሁን ተይው በቃ እሱ ነገር መነሳት የሚገበት ህግ ይዞታል። ህግ ይፍታው ፈጣሪ። ከዛ ነገር ብቻ ያስወጣል። ዋናው እሱ ህይወት ይቀጥላል። እሱማ ይቀጥላል። ግን ያው የሆነ ነገር አሰባችሁ ጀምራችሁ የሆነ ነገር እኛ ሀሳብ ውስጥ አትጨነቂና ያንቺ ሀሳብ ያስጨንቀኛል። ሀሳባችሁ ምን ሆናችሁ ነው? ያው ምንድን ነው ማለት ያንቺ ሀሳብ ነው። እኔ የሆነ ጥያቄ እንደምወዳት ታውቃለህ ሳምሪና ቡቼ እናንተን ማለት ነው። አየር አርሻውን ሲሪየስ ከሳቅ ባንዴ ወደ ሲሪየስ ነገር አዎ ይሆናል። አስጨናቂ ጉዳይ ስለሆነ ስለገጠመኝ ነው የጠራኋችሁ። ምን ነበር ምን ነው ደስተኛ አይደለህም እንዴ በእኔ እናንተ ግንኙነት? ማለት
ማለት እንዴት ምንድነው? እኔ ደስተኛ ነኝ። አሁን ጓደኛሞች አይደል? የበለጠ አንተ ጠይቀሃለሁ። አንተ ነው ደስተኛ አይደለም? ከጎንክ ስላለው ስለማስብልህ ስለምታስብልህ ደስተኛ አይደለም? በጣም ደስተኛ ነኝ። ከማንም እኔ ልላችሁ ኖ ፈልጌ አይደለም። አንተ ብትመጣ ፈልጌ ነው። ደስተኛ ነህ? እንደምቀርባት ደስተኛ ነህ? አዎ ማለት በየትኛውም ነገር ደስተኛ ነኝ። ባንቺ ብዙ ነገር አሳልፈናል አብረን ሰክተ እኔም እንደዛ በጣም ደስተኛ ነኝ ባለን ነገር በቃ በጣም ደስተኛ ነኝ። እና ታዩ አየኸኝ ጮክ ብለህ ምንና አስጨነቅሽኝ ማለት እኔ አስጨነቅኩ ምስ ተጨነቀ እንዴት ደስተኛ አይደለም ነኝ? ለምንድን ነው ጥያቄ መጠየቅልሽ? አዲ ተፈልጌ መጠየቅ አንተ ነው ጠይቀሃለሁ ነኝ ያ ጎኔ ማንንም የለም አሁን ላይ ታውቃለህ። አንተ ነው ያለኸው ታውቃለህ። ያኔ ነገር ይሄ ነገር እኔን አይመለከተኝም። እንዴት ቃል ማይመለከተው ለምን እኔ ደወልኩልኝ ነው ዩና ነው ግራ ያጋባኝ እኮ አንተ ስራት መመለስ ከብዶት አይደለም። መመለስ ግልጽ አድርግልኝ። አንተ ግልጽ አታደርግም እንዴ? ምንድነው እሷን ከምታወራ ነገር አታመለስ ነኝ ሳምቢ ባለን ነገር ደስተኛ አይደለህ ማለት እንደዩ ወይ ምን ማለት ነው? ከኔ ጋር ለምንድን ነው የምታያይዘው? ግራ ያጋባኝ ታዲያ ከኔ ጋር ታያይዘ የራስን ጠይቅ። በቃ ባለን ነገር ደስተኛ ነህ? እኔም ደስተኛ ነኝ። ታውቃለህ አይደል? ባለን ነገር እሺ አንተ ደስተኛ አይደለህ? እኔ ደስተኛ ነኝ። አሁን ከኔ ለምንድን ነው የምትፈራው? አልበረውም ደስተኛ ነኝ ያልኩሽ እኮ እንደዩ ይል አይነት ማለት ነኝ። እሺ ደስተኛ ነኝ። አዎ እኔም ደስተኛ ነህ አይደል? ኤግዛክትሊ እኔ ሳምሪ ባንቺ ምንም አንድ ቀን ደስተኛ ሳልሆን ቀርቼ አላውቅም። በጣም ደስተኛ ነኝ። እሺ የሆነ ጊዜ እንደሞ ላስታውስክ የዩ ልደት ጊዜ ታስታውሳለህ? አዎ የዩ ልደት ጊዜ የሄድክበት ቦታ ድቅ ያረከኝ ቦታ ታስታውሳለህ? ማይረሳ ቀን እንዳሳለፍን ታውቃለህ? ኖ ይዛኔ አብረን ምናምን አሳልፈናል። ደስ አዩ ስንወጣ አይተኸናል አይደል? የዛን ቀን ይዞኝ የቴራችሁ ልሸኛት ሄድኩኝ ወደ ቤት ልሸኝሽ ወደ ቤት ወስድሻለሁ። ወደ ቤት ወደ የቤታችን ገብተናል። ይዛኔ አስታውሳለህ? ቀኑን የዩ ልደት ቀን የዩ ልደት ጋር አዩ እየደወለልን ስልክ አሳናነሳለት የቀረን ጊዜ በነጋታው እኔ ስደውልልህ እንዴት ጥላችሁን ትሄዳላችሁ? የዛን ቀን ምንም አላስታውስም። የተፈጠረው ነገር አላልከኝም አይደለም? እንደዛ አላልኩም። አትዋሽ ቡቼ። እንደዛ አላልኩም። የምሬ ነው። እንደዛ አላልኩም። ግን የዛን ጊዜ ምን ተፈጠረ? ሸኘኝ ስትለኝ አሁን ደስ አይልም። በቃ ስለመሸ ወደ ቤት ስለሚደሩ ሸኘኝ ስትለኝ ሸኘኋት። የዛን ትንሽ ሰዓቱ ወደ 3 ሰዓት አራት አይደለም። ከዛ በኋላ ለምን ረፍ መጠየቅ ፍለኩኝ ከዛ አይደል? ቀኑን ማስታወስ ፈልጌ ነው። ላንተም ለሱ ማስታወስ ፈልጌ ነው። እንድታስታውሰው ፈልጌ ነው ቀኑን። ከዛ ምን ነገር ማለት ምን አገናኘው ማለት እኮ ሸኘኝ ብዬ ወሰኩካ። ከወጣን በኋላ ግን እኔን ወደ ቤት አይደለም የሚወሰከኝ ሌላ ቦታ ነው የሚወሰከኝ አይደል? አርሳምብሬ ማለት አዩ ሲደውል ትዩ እየደወልክ ነበር። ስንወጣ አይተኸናል። የዛን ቀን ቤትሽ ከፍቼ ግቢ ሰው መጥቶ አልገባንም ቤት አትዋሽ እኮ ምንድነው ተፈጠረሽ እኮ ላይ ካላመነልኝ እኔ እንዴት እናገራለሁ? ምንድነው ማምንላት? እንዴ ምን ማለት ነው? ዝም ብሎ ማመን አለ እንዴ? ዝም ብዬ እሺ አውሪ ልበላት እንዴ? ምን ነው ማምነው? ሳምሪ ብቻ ከዛም በኋላ እኮ ስለዛ ቀን ራሱ እያወራን ነበር። እኔና አንቺ ምንድነው ጊዜ እንዳሳለፈን በጣም ደስ የሚል ጊዜ ነው። የልደት ስለነበረ ደስ የሚል ሴሌብሬሽን ምናምን ነገር ዛጋቻለሁ። ከዛ ውጪ እኔ እናንተ ይሄድ ነበር ቦታ። ከዛ በኋላ ከዛ ወጣን። ከዛ ደስ ከሚል ቦታ ወጣንና ከዛ ሸኘኝ አልሽ ወደ ቤት አስገባሽ። ሌላ ምንም እኔ ማውቀው ነገር የለም። ግን ከዛ በኋላ አይኔ ልታወሽ ነው እንዴ? ምን ሆነሃል? በሆነ ነገር በተፈጠረው ነገር ስልክ እያነሳው ነበር። በተፈጠረው ነገር ስለ የሆነ ደስ አሁን አይደለም። ለምንድን ነው እሱ ማብራራት የሚያስፈልገው? መናገር ያለብሽ ነገር ያጠፋው ነገር አለ። ይሄን ነገር ካላመነልኝ እዩ ነው በቃ ካላመነልሽ ምንድነው ሐሳብሽ? ተናገሪ። ምንድነው ሐሳብሽ? እንዴ ከዛም በኋላ ስልክ እያወራን የዛሬ አሁን ስንት ወር ምናምን አስተማሰች ተጨቀጭቅ ነው። ፎቶ ላኩ አለኝ እኔ ማሳየት እችላለሁ። እሺ ማስተዋወቅ ንገረኝ። እሺ ያው ጉንጻሎ ምን እሺ ምን ተፈጠረ? እሺ በቃ ከዛን ቀን ጀምሮ ብቻ ውስጤ ላይ ሌላ ነገር ተፈጥሯል። ልቤ ላይ ገብታል። በጣም ነው የወደድኩክ። በጣም ምን ሆነሻል ሳምሪ? እንዴት ምን ሆነሻል? ምንድነው ግራ ያጋ? ከዛን ቀን ጀምሮ በኔ ላይ የተለየ ስሜት አለው እንጂ እና አዲስ ነገርም አለ። አንተ የምትፈልገው ነገር የምትፈልገው ህይወት እንዳለ አውቃለሁ። ያ ነገር ደግሞ እኔ ጋር ተፈጥሯል። ምንድነው? አባቴ አርግዤልሃለሁ። በኢየሱስ አትደንግጥ። ህይወት እኮ ልንኖር ነው አሁን ቡቼ ነው የተደረገ ያለ ምንድነው? ደነግጠው አትደንግጥ። እኔም ውጤቴን ሰማ እንደዚህ ነበር የደነገርኩት። አርግዣለሁ አባቴ ማለት እያላገጣችሁ ነው
ማለት ምንድነው የምናላግጠው? ያላገጣችሁብኝ ነው ማለት ሌላ ቡቼ ለምንድን ነው የምትሄደው? አንተ ይሄን ጉድ ሳሰማ እንዴት ነው የምትሄደው? ምንድን ነው የምን እየተደረገ? እኔ ስለዚህ ጉድ ነው የምላግጠው። ሶስት ወር ከ15 ቀን ነው አባቴ። አትደንግጥ። ህይወት መኖር ነው እኮ ደስ የሚል ያለው ነገር እኮ የሚያስደነግጥ ነው። ምንድን ነው የሚያስደነግጠው? ይሄ ቡቼ የሚፈልገው ነገር ነው። በቃ ወይኔ ቡቼ ኧረ ሳምሪ አንዴ አትደንግጥ አባቴ አትደንግጥ። እዚህ ጋር አውሩ አይደለም አትደንግጥ። እይ ካንተ ጋር አውሩ እናንተ አውሩ ነው አይደል ያላችሁ አብራችሁ እሺ አውሩ አንዴ ምን ማለት ነው ይሄድ ማለት የት ነው የምትሄደው ጥጥት ነኝ ምን ሆነሃል እዩን ምን ሆነ ደስተኛ አይደለህም እንዴ እኔ በማርገዜ ደስተኛ አይደለህም እንዴ እዩ ለምንድን ነው የምትጠይቀው ሳምሪ አንቺ መች ግንኙነት አድርገን ነው እኔና አንቺ መች ነው እኔና አንቺ ያዩ ልደት ቀን የዩልደት ቀን እኮ እኔ ቤት ነው የሸኘሁሽ ሳምሪ ምንም ያደረግነው ነገር የለም እኔም ቡቼ ምን ሆነሃል እኔ ምንም ያደረኩት ነገር የለም አረ በማርያም ሳምሪ እስቲ ና እዩ አንድ በለው ይሄን ልጅ እኔ ምን እንደምልከው ይሄው አርግዣለሁ ይሄው እዚህ ጋር ሆዴን ንኩት ከፈለጋችሁ ደግሞ አልትራሳውንድ ውጤቱን አለቃላችሁ ምንም አይነት ግንኙነት አላደረግንም አልገናል አለን ግንኙነት አለን አባቴ አድንግጥ በቃ ይሄ እኮ ደስ የሚል ነገር ነው ቡቼ ምን ሆነሃል ህይወት ልንጀምር እኮ ነው እንዴ በራስ በጣም ያመኝ ነው የምትኖርለት ነገር እኮ ተፈጠረ ምን ሆነሃል ደስ ሊልክ እኮ ነው የሚገባው ምን ሆነሃል እዩ ለምንድን ነው አንድ ማትላት እዩ እንዴ እኔ አላውቅም ሁለታችሁ ነው የምታውቁት ሁለታችሁ ምንድን ነው የምናውቀው አልጋ ላይ ባደረጋችሁት ነገር የተፈጠረ ነገር እኔ እንደምረው የምጠይቀኝ እኔ መለከተኝ ብሎ የሚረገዘው ዶሮ ነው እንዴ ዝም ብሎ የሚረገዘው አንተ ነው የምታውቀው አልጋ ላይ ተቀምጠ በሚደረግ ነገር ነው ልጅ የሚረገዘው አይደል አርገና ያድት አንቺ ካረገሽ ከኔ ነው እንዲያረገሽው ይላል ማን አለ ጎኔ ወይኔ ካንተ ሌላ ማን አለኝ እኔ አሁን ላይ ወይ ጸበል የምትገቢ ከሆነ ጸበል ግቢ አልገባኝም ጸበል እንዴ ምን ነው በጣም መጥፎ ነው አይደለም ስማኝ ይሄ እኔ እንደዚህ አላረኩም ልጅ በረከት ነው ጸጋ ነው ምን ሆነሃል ብልግና እንደሆነ ታጣናኑ ወይ እዚህ ቦታ ላይ ሐሳባችሁ ስለወደታችሁ ሳታስቡ ይሄን ነገር ማድረጋት በራስ ብልግና ሳምሪ እምሬ ነው አይውልሽ ቡቼ ስማኝ እኔ ስማኝ ህመም ላይ ነኝ እያመመኝ ነው በጣም ብዙ ነገር እየሆንኩ ነው አሁን ወደ መፍትሄው ይኸውልህ ቡቼ ወደ መፍትሄው ነው ምንድነው መፍትሄው እዩ ምን ሆነሃል እያገስካት ነው ከኔ ጋር ምንም አይነት ግንኙነት የላትም እቺ ልጅ ከማን እንዳረገዘችና ከማን እንደተረገዘች ታውቃለች በህልምሽ ነው ታውቃለች በህልምሽ ነው ያደረግነው የዩ ልደት በህልምሽ ነው እሺ ያስረገዝከኝ አንተ ያስረገዝከኝ ቡቼ እኔ እኮ ደስተኛ ነኝ ግን አንተ እሺ በህልምሽ ነው ያስረገዝኩሽ ችግር ያጋባሽ ነው እንዴ በህልም የሚባል ነገር አለ የዛኔ ቤትሽ ነው ያስገባውሽ አላስገባኸኝ ስለመሸ ቤት አስደውልላችሁ እኮ በነጋታው እኮ እናንተ ልክ አልነበረችም እና የዛን ቀንም አፌ ቁርጥ ይላል ንገርልኝ እዩ የምር ቤቷ ድረስ ነው ያስገባዋት እያልኩ ነው የዛን ቀን የኔ ልደት ቀን አብራችሁ እንዳደራችሁ ሙሉ ነገር ነው ያውቃል እዩ ያማል እንደ አንተ እንደዚህ ነገር አላረኩም እያልኩ ነው ከኔ ጋር ጸብ ነው የምፈልገው እዩ ምንድነው ያኔ ማሰብ ነበረብህ ብልግና ነው እኔ አላረኩም እንደዚህ ነገር ከቤት ውጭ አሳድረኸኝ ምን ሆነሃል እኮ እንደዚህ ነገር ዝም ብለህ በቃ አንተ ተረጋግተህ ዝም ብለህ ምንም ነው እንጂ መጎዳት የለባትም አዩ ሰማካው አንቺ ልጅ ዝም ብለሽ እንትን አትበይ ምንም ዝም ብዬ ሳምሪ ሌላ ነገር ሳንግባ ዝም ብዬ አልኩሻለሁ ይኸው ንካኝ የትም አርግዘታል ምን አገባኝ እዩ ከኔ ጋር ነው የምትጣለው እኔ ቤቷን ያስገባሁት እያልኩ ነው ውጭ አደረለቅም ይዛል አይደል በቃ እኔ ተቀቁኝ አስረግዛታል እኔ በቃ እዩ ከኔ ጋር ነው የምትጣለው ውጭ አሳድረኸኝ ውጭ አሳድረኸኝ አላረግዝም እኔ ሆድ የለኝም ቤት አይደል ያስገባው እንደዚህ ከሷ ጋር በቃ እኔ ቤት ነው ያስገባው ማንኛውም ፍራንክ ተሰርታ ታገባለኝ አንተ ልጅ እንደዚህ ያስፈራል እንዴ ምን በድል እኮ ያድጋል አንተ በገንዘብ ስለሌለ አይደለም እኔ ማውቅ መጨረሻ ላይ እኮ በቃ ፍራንክ ምን እንደሆነ ገመትኩኝ ለምን ታመስ እንዴ ያልሆነ ነገር አውቃለሁ አራሽ